የሆነ ነገር በእኛ ቤት ጨምሯል። መግዛት ጀምረናል። ወደ ክብር ይገባል። ከፍታዎችን መቆጣጠር ጀምረናል። አይነካም የተባሉ አካባቢዎችና ዞኖችን መግባት ጀምረናል። አንገት እንድትደፋ ያደረገ ከዚህ ማለፍ አይቻልም የተባለውን ኬላ ማለፍ ጀምረናል። ለዚህ ነው ጠላት የተበሳጨው። አሁን ደግሞ በሚቀጥለው ዘመን በመቶ እጥፍ እንበዛለን። እነሱ እያዩ በመሃላቸው ሰንጥቀት እንበዛለን። እነሱ እያሉ በመካከላቸው ሰንጥቀት ከዚህ በኋላ የሚሆነው ነገር ነው የምናገረው። ብዙ ሰዎችን ካልተጠበቀ ስፍራ ተቃውሞ ይገጥማቸዋል። ለምን ካላችሁ ጨምረሃል፣ እየተነሳችሁ የምትወርቁ ሰዎች በርትተሃል፣ ላትወርቁ ትነሳላችሁ፣ በልጽገሃል፣ እንደገና መግዛት ጀምረሃል፣ እነሱ ነው ፊተኛ ሆነሃል፣ እንደገና ላትወርቁ ከፊት ለፊት ትታያለህ፣ የተከፈተ በር አለ። ለረጅም ዘመን በእድር በሰፈር በጎረቤትነት በሰላም የኖሩ ሰዎች መቃወም ይጀምራል። ሰላም የኖሩበት ዘመን ስላልበለጸክ ስላላደክ መግዛት ስላልጀመርክ ሩቅ ካሽ መቁጠር ስላልጀመርክ ንብረት ስለሌለ ቤት ስለሌለ በረከት ስለሌለ ነው ያልተቃወሙት። እየጨመርክ ስመጣ ጀርባ ነው የሚሰጡት። ይቆጣሉ፣ ይናደዳል። ተባርከ ጠላት ዝም ይላል ብለህ እንዳታስብ። የበታች ሆኖ ካንተ ጋር ተስማምቶ ከሚኖር የበላይ ሆነ ቢጣላ ይሻላል። የገሬራ ሰዎች አስተሳሰብ ቦታው የኛ ነው፣ ከተማው የኛ ነው፣ ስራ ቦታ የኛ ነው፣ እርሻ ቦታ የኛ ነው፣ አምልኮ ቦታ የኛ ነው፣ ንግድ ቦታ የኛ ነው፣ ትምህርት ቦታ የኛ ነው የሚል አስተሳሰብ አላቸው። ስለዚህ ከሌላ ሀገር የመጣ ሰው እንዲበለጽግ እንዲበረታ ፊተኛ